ሃይ ሰላም እንዴት ናችሁ? ዳኒ ድሬኒንግ ዛሬም በሌላ ቪዲዮ ብቅ ብዬላችኋለሁ። ዛሬ እንግዲህ ለየት ያለ ነገር ነው ይዤላችሁ መጣሁት። ሰሞኑን ዩቲዩብ ላይ ወደዚህ ስል ማያቸውን ነገሮች ያው ሪያክት አደርግበታለሁ። በዛም ደግሞ አዳዲስ ፎሎ ያደረጋችሁኝ በተለይ ሙዚቃዎችን ወይንም ደግሞ ቪዲዮዎችን መለቃቸውን ላይክ ኤንድ ሼር ወይንም ደግሞ ሰብስክራይብ በማድረግ የምትባበሩኝ ሰዎች ሁላችሁንም በጣም አመሰግናለሁ። ሌትስ ጌት ባክ ቱ ዘ ቢዝነስ። ሐመልማል አባተ ሰሞኑን በሶሻል ሚዲያ ላይ የምታሳየው ትራንዚሽን በጣም ደስ የሚል ለአይን ደስ የሚል እንደገና ደግሞ ሌሎችም የሚያበረታታ በጣም ትልቅ ነገር ነው። በተለይ አርቲስቶች ማለት ነው ለረጅም ዓመት እንደ ሐመልማል አይነት አርቲስት ማለት ነው ከልጅነታቸው ጀምሮ በጣም ብዙ ዓመት በሙያ ውስጥ ያሳለፉ አርቲስቶች ናቸውና እድሜያቸው ደግሞ በሰል ሲል ወይም ደግሞ እርጅና ወይም ደግሞ ትልቅነት ሲመጣ ያው በዚህ ሰዓት ሐመልማል አባተን በየቅዳሜና ዓርብ ማታ ናይት ክለብ ውስጥ ማየት ማንፈልግም። እሷም ደግሞ ያው ወደ መንፈሳዊ ህይወቷ ብዙ የመንፈሳዊ መዝሙሮችም አላት መሰለኝ ወደዛ ስለተቃረበች I like the transition still stream ነው። ያው ዩቲዩብ ብዙ ጊዜ ሙዚቃ በአሁን ሰዓት የሙዚቃ ቢዝነስ እና የኮንቴንት ክሪኤሽን ቢዝነስ ኦልሞስት ሲሚላር እየሆነ ነው። በቦዝ ሁለቱም ማለት ነው ሙዚቃ የምትሰሩ ከሆነ አዳማጮቹ ስትሪም ያደርጉታል፣ ካውንት ይደረጋል። ኮንቴንት የምትሰሩ ከሆነ ደግሞ ሴም ቲንግ ሶ ዋት አይ ላይክ የእሷ ጉዳይ ማለት ነው። ብዙ ጊዜ ባክግራውንድ ላይክ እንደዚህ ካፌ ውስጥ ምናምን ስትሄዱ በተለይ ወደ አዘርባይጃን ወይም ደግሞ ጣሊያን ውስጥ ምናምን ካያችሁ የጓሮ አትክልታቸውን ምናምን ያሳድጋሉ። እዛው ከጓሯቸው ቅጠላቅጠሎች ምናምን ቃሪያ ምናምን እያሳደጉ ወይንም ደግሞ በጎች ምናምን ከጓሮ አላቸው እነሱን እያወጡ ብዙ አይነት ምግብ እየሰሩ አንዳንዶቹማ በተለይ ላንድስኬፑ የሚያማምር ቦታ ያሉ ሰዎች የምንጭ ውሃ አላቸው የራሳቸው ኦልሞስት በሳምንት ውስጥ 5-6 ሚሊዮን የሚታይላቸው ብዙ አሉ እና እንግሊዝኛ አይችሉም፣ ምንም አይነት ሙዚቃ የለውም፣ ጀስት ሙያቸውን ነው የሚያሳዩት። ብዙ እንደዚህ አይነት ቻናሎች አሉና እንደሱ አይነት ሙያ ጀምራለች። ራሱ ታይትሉ ፍሮም አርቲስት ቱ ቡቸር ከአርቱ ወደ የስጋ ቡቸር እንደገና ደግሞ ቡቸር ነው የሚለው ባይንግ ስኪኒንግ ኤንድ ፕሪፔሪንግ ኢትዮጵያ የሚል ነው የሚለው ብታይ እኔ ነው የት አካባቢ የት ሀገር እንደምትኖር አላውቅም። የጓሮ አትክልቷ እርሻዋ ምናምን በጣም የሚያምር ነው። ቬሪ አትራክቲቭ የሆነ ኤሪያ ነው የምትኖረው። ከተማ ውስጥ አይመስለኝም ይሄን የሚያህል መሬት፣ በተለይ አሁን መሬት በጠፋበት ቦታ ምናልባት ቀደም ያሉ ሰዎች ባይ ዘ ዌይ ኩኩ ሰብስቤም ተመሳሳይ የሆነ ቤት ነው ያላት፣ የጓሮ እርሻ አላት ምናላት። አትሊስት እሷ የተወለደችበት ቦታ ነው። ረጅም ዓመት ተወልዳ ያደገችበት መሬት ነው። ትልቅ 6 ኪሎ ውስጥ ከኢንተርቪው አይቼ ነው ከሰይፉ ላይ ካረገችው ሰው ወደ ሐመልማል ስንመጣ ማለት ነው I've seen this video almost 22 minutes የሚሆን ቪዲዮ ነው እና ቪዲዮ ላይ እንዴት ከጓሯ ሁሉን ነገር ቀረጣትሳ እንደምትሰራ እንደገና ደግሞ ገበያ ሄዳ ፍየሉን እንዴት ነጣጥላ ከማጠብ ጀምሮ በተለይ ሰራተኛዋን the only time ሰራተኛዋ የምትፈልጋት ማለት ውሃ እንድታፈስላት እንጂ ከዛ ውጪ ምንም አይነት የሰው እርዳታ የማትፈልግ ነው እና ደስ የሚል ነገር ነው። ትራንዚሽን ከቀደም ካለችበት ቦታ ወደዚህ በተለይ እነዚህ $100,000 ዊግ የሚሰሩ ሴቶች እንደዚህ አይነት ነገር ሲያዩ መማር ይችላሉ። ጀስት እና ላይክ ኤክስትራ ብዙ ሰዎች እኮ የቀን ሰራተኛ የሚሰራው ምናልባት ቤት ውስጥ ኤሌክትሪክ ቀጣይ ይሆናል፣ እንደገና ደግሞ ወይ ሙዚቀኛ ይሆናል። ስራውም እያለ ሰከንድ ተርድ የሆነ ሙያ አላቸውና ለወደፊት የሆነ ነገር ጎደል ቢል ሌላ ነገር ተሰርቶ መኖር ይቻላል ማለት ነው። ስለዚህ አርቲስት ሐመልማል አባተን በትንሹ ላሳያችሁ። 22 ሚኒት ሎንግ ነውና በመሀል እያወራን ስለሆነ ቪዲዮ በጣም ረዝም ይላል። ባጫጭሩ የምታደርገውን ነገር እና የጓሮን አትክልት አብረን እንይ። ሌላ ደግሞ የገረመኝ ነገር የምትኖርበት ቦታ ምንጭ መኖር አለበት ማለት ነው። ውሃው ራሱ የሚወርደውን አያችሁት? የምንጭ ውሃ ይመስላል። ምን እንደሆነ አላውቅም። ጎመን
መሰለኝ ነገር ከተሳሳትኩም ይቅርታ ብዙ አላቅም። ኔቸሩ በጣም ደስ ይላል። በዛ ላይ የባክግራውንድ ሙዚቃው የቤተክርስቲያን መዝሙር ደስ ይላል። ቦታው በጣም ነው። ባይ ዘ ዌይ ይሄ ቪዲዮ ከወጣ ሳምንት 2 ሳምንት አልፎታል። ትላንትና እንዳየሁት ፓርት 2 ለቃለች። ፓርት 2 ደግሞ ወጥ ሰራለች እንዳለ ማለት እዚህ ላይ መዘነጣጥለው ስጋ አለ። ከዛ በኋላ በጣም ደስ ያለ ነገር ፍየል ነው የገዛቸው። ለአቴንክ የሀረር ሰው ስለሆነች ያው እኛ ሀረር ሰው ሀረር አካባቢ ልጆች ክርስቲያኖች ብዙ ጊዜ ፍየል ነው ይበሉት እና እንዳውም በግ ምናምን ይበላል። እኔ ልጅ ሆኜ የሙስሊም ምግብ ይመስለኝ ነበር በግ። ክርስቲያን በግ ሲበላ አይቻልም ልጅ ሆኜ ያለ ነው። እሺ መጨረሻ አንድ ሸጫለሁ አላት። ዋጋ አሁን ትራንስፖርት የለንም። እንደውም ለአመል ማላበታ ነው እንጂ 11 መሸጥ ሳር የለም እና ደግሞ ፍታ ነጋዴ አያመጣም እዛው ይሰበስባል። ለዛ ነው ውድ ከብት ሲገባ ይሻላል። ደግሞ አሁን የሁለቱም በዓል ስለተጀመረ ደግሞ የሁለቱም በዓል ስለሆነ ውድ ነው። ዘንድሮ በጣም ውድ ነው። Land Cruiser የፍየል ጥብስ ነው ማለት ነው። የሚኖርበት ሀገር ማለት ነው። ፍየል ጫካ ላይ እንደዚህ ሄዳችሁ ገላችሁ መውሰድ ይችላላችሁ። ፈረንጆች አይወዱም ፍየል። ግሪኮች ብቻ ነው ፍየል ይበሉት። የፍየል ስጋ ኢትዮጵያ እንደውም ይወዳል። እዚህ ደግሞ የፍየል ስጋ ነው ማንም አይበላውም። እንዴ ማን ያለ ለምትነዳውስ ነው? እዚህ ጋር የሚገርማችሁ ነገር ማለት ጉልበቷን እዩት። በዚህ አመልማል እድሜዋ ከ60 ግማሽ በላይ 60 አጋምሳለች። ለምን ቴዲ አፍሮ ራሱ 50 ዓመት ሊሞላው እኮ ነው። ይኸውላችሁ ጸዳ እኔ እኮ ይሄ ስራ ማለት ነው እንደዚህ መገነጣጠል የወንድ ስራ ይመስለኝ ነበረ። ይህ ሴቶች በጣም ጎበዝ ነች በእውነት። እኔ አንድም ሴት እንደዚህ የሚያደርግ አይቻልም።
እንዴት እንደምዘለቃት ካካካ ሰውነቷ ራሱ ማለት ነው። ብዙ የአበሻ አርቲስቶች በዚህ እድሜያቸው በጣም ክብደት ምናምን የተለያየ ቦታ እጃቸው ራሱ በጣም ነው ትልቅ የሚሆነው። እሷ ግን ቨሪ አክቲቭ ነች ማለት ነው። የምትኮተኩተው ነገር የጓራውን ነገር ሁሌ የምታደርገው ነገር ነው ማለት ነው። እሱ ራሱ እኮ ኤክሰርሳይዝ ነው በዚህ እድሜያቸው። ዋው! እኔ አሁን አርግ ብትሉኝ አላውቅም። ጨረሰቻት። ቆዳዋ ራሱ አንድ ሳይቀደድ ይኸው ቆዳው ይሄን ይመስላል። ይሸጣል። ወተት አንጀቱ ከዚህ ጀምሮ እንደዚህ እየታለበ አንበሳ ነች። አንበሳ ጭብጨባ ነው የሚያስፈልገው። ይሄ ሽንጥ ይባላል። በጥንቃቄ መውጣት አለበት። ምክንያቱም ለዱለት የምንጠቀመው ስጋ ይሄ ነው። ይሄ ቢያጥቡት የማይጠራ ነገር ነው። ሽንፍላ ይባላል። ፈርሱ ደግሞ ለአትክልት ይጠቅማል። ፈርሱ ደግሞ ለአትክልት ይጠቅማል። ስማርት ሌዲ። ኤኒዌይ ጋይስ ይህን ይመስላል። ሀመልማል አባተ ኦፊሻል አካውንት አላት። ራሱ ሀመልማል አባተ የሚለው 92.8K ፎሎወር አላት። ግማሽን ብሸት ምን አለበት። ኤኒዌይ ጋይስ ይህን ያቀረብኩላችሁ ዛሬ ያው ትራንዚሽኗ ደስ ስላለኝ ነው። ያው በፊት የነበረችበት ሙያ አሁንም አለችበት፣ ግን እድሜ በገፋ ቁጥር ደግሞ ሌሎች ነገር መሞከር፣ ለዚሁም ደግሞ ሌሎች ኤግዛምፕል መሆን፣ በተለይ ወጣት አርቲስቶች የሴቶች በተለይ ሰከንደሪ ሙያ ቢኖራችሁና የግድ ሚዲያ ላይ ሶሻል ሚዲያ ለመውጣት የለባችሁም፣ እንደዚህ ማሳየት የለባችሁም። ግን ሰከንደሪ ሙያ ኢዝ ቬሪ ጉድ። በጣም 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 ደስ የሚል ቀጥይበት።
ቀጥይበት ነው የምንለው። አመን ማለባተ እናመሰግናለን። በጣም ምርጥ ቪዲዮ ነው። ሌሎች ቪዲዮ እንጠብቃለን። የዚህ ቪዲዮ ደግሞ ፓርት 1 ብለዋለች። ፓርት 2 ተለቋል ኦልሬዲ። ሄዳችሁ አካውንቷ ላይ ይውላት። አይ ቲንክ how many view ይሄ ቪዲዮ ያለው almost 400,000 view ዋው በጣም ብዙ አይቶላታል ማለት። ኤኒዌይ ጋይስ ዳኒ ድሬ ይባላል። የዩቲዩብ ቻናል ነው። እንግዲህ የተለያዩ ፕሮግራሞችን በየጊዜ ለማቅረብ ሞክራለሁ። this is ለዛሬ ይህም ብቻ ነው የመጣሁት። ስላዳመጣችሁ አመሰግናለሁ። ፕሊዝ ላይክ እና ሰብስክራይብ። ሌላ ጊዜ ደግሞ ሰርፕራይዝ አደርጋችኋለሁ በሌላ ፕሮግራም። ለዛሬ ያለኝ ነው። ባይ